ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ውድ ቤተሰቦች ሰብስክራይብ አላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ አላደረጋችሁ ላይክ እያደረጋችሁ፣ እንዲሁም የደወል ምልክቷን አዳዲስ ቪዲዮ ሸር ባረኩ ሰዓት ተደራሽነት እንዲኖረው ሁላችሁም ከጎኔ እንድትሆኑ እለምናችኋለሁኝ። ኢንሻአላህ ለአንድ ሺህ እንደምታስገቡኝ ተስፋ አደርጋለሁኝ። ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውድ ቤተሰቦች። ኢንሻአላህ ህጋዊ ዩቲዩበር መሆኔ አይቀርም ኢንሻአላህ ባላህ ፈቃድ። እናንተ ደግሞ ከጎኔ ሆናችሁ ስታበረታቱኝ እኔም ጠንካራ ሆናለሁኝ። ለራሴም ጠንክሬ ብቻ ለዴክታ አይሆን ከህብረተሰቡ ጋራ ማደግ ነው የምፈልገውና እናንተ ህጋዊ አብቁኝና እኔ ደግሞ መልካም ነገሮችን የምሰራውን ለእናንተ ሸር እያረኩኝ በቃ እኔ እንደም ብዬ ልንገራችሁ። ወላሂ ዩቲዩብ ቻናል ስጀምር እኔ አስቤበት ነው። ዝም ብዬ ብድግ ብዬ አይደለም የጨዋታ ሳይሆን ትክክለኛ ለዓላማ ነው ይሄን ዩቲዩብ የጀመርኩትና ሁላችሁም ላይክ ሰብስክራይብ እያደረጋችሁ ተጎኔ ሆኑ። ዛሬ እንግዲህ እንደምታዩት በለበላ ይባላል እስሙ በለበላ ቀላል አሰራር ነው። ሁላችሁም በየቤታችሁ የምትሰሩት ምግብ ነው ማለት ነው። በገጠርም ያላችሁት ወንድሞቼ በመዲያም ቤት ያላችሁት ናቸው አረቦች ስለሚወዱት በኢጃዛን ቤት ያላችሁት ሁላችሁም የጧጧ ቁርስ ቀለል ያለ ሻሂ አብልታችሁ በሻሂ እንደገና ደግሞ ቀንኛ ማለት ነው በሀገራችን ቀንኛ የሚባለው ቡና አፍልታችሁ ቡና ቁርስ ይሆናል። ሁላችሁም እየሰራችሁ በየቤታችሁ መብላት ትችላላችሁ። ቀላል አሰራር ስለሆነ እና በ10 ደቂቃ የሚደርስ ምግብ ስለሆነ በጣም ቆንጆ ነው። ትወዱታላችሁ እየሰራችሁ ቅመሱት እና ቤተሰቦቼ ይሄን ምን ከምን እንደሆነ ልንገራችሁ። ሰምታችኋል። አንዳንድ ጊዜም አዲስ ስለሆንኩ ድንገርገር ይለኛል አሳልፉት እና ይሄን ምን ከምን እንደሆነ ዲቆት ያስፈልጋል። ጀዘርና በጣጥስ እንደገና ኮሳ፣ ቀይ ሽንኩርት፣ በጣጥስ፣ ድንች ማለት ነው። ጥቅል ጎመን ታገኛችሁ ጥቅል ጎመን አድርጉበት። ፍልፍል ሮሚ ታገኛችሁ አድርጉበት። ባላችሁ ነገር ራሱ በሁለት ነገር መስራት ትችላላችሁ። በበጣጥስና በጀዘር ወይንም በጀዘርና በቀይ ሽንኩርት መስራት ትችላላችሁ ማለት ነው። ባላችሁ በቀላል ነገር በአትክልቶች መስራት ትችላላችሁ ማለት ነው። ቤተሰቦች ቀላል አሰራር ነው። ለ10 ደቂቃ እዚጋ ካሜራም ታረጋችሁ በትንሿ ንቅጣ ካላረጋችሁም አያስፈልገውም። ለ10 ደቂቃ ያክል ትንሽ ዘይት እንዲያያዝ ሊያደርገዋል ማለት ነው። ትንሽ ካሜራ በትንሿ ተደረገ ዘይት እንዲያያዝ ያደርገዋል። ቆንጆ በለበላ ነው የሚሆንላችሁ። አሪፍ የሆነ ምግብ ነው። ቀላል ስለሆነ ሁላችሁም በየቤታችሁ ሰርታችሁ ብሉ እላችኋለሁ። የኔ ቤተሰቦች አያችሁት? ማሻአላ ተባረከላ ብሉ። ማሻአላ ብሉ። ማሻአላ ስታቦኩ ግን እንደ እንጀራ ቦካካ አይደለም ሲቦካ ማለት ነው። እርግጥ አድርጋችሁ እንዳታቦኩ እንደዚህ ከላይ ነካ ነው ከላይ ማለት ነው። ከላይ እንደዚህ hatta በምላጋ እንደዚህ አድርጋችሁ ነው ትችላላችሁ። ቅጥነቱ ደግሞ ያኔ እንደዚህ የሚያክል ማለት ነው። ውሃም እንደተደርጉት በጣም ሞፈር እንዳይሆን ማለት ነው። እንደዚህ ስትጋግሩት ሳሳ እንዲልላችሁ አድርጋችሁ ጋግራችሁ ጠብሳችሁ ስትበሉት ማሻአላ ተባረከላ ይታያችኋል። ልክ ብርስት በሉት ብርስት ነው የሚመስለው። ብርስትና አንበርጋ አይችሁት ማሻአላ ተባረከላ ብሎ ማሻአላ። አሁን ይሄ ዘይት አላዘለም ቆንጆ በለበላ ነው ማለት ነው። እና ሁላችሁም በየቤታችሁ እየሰራችሁ ብሉ እላችኋለሁ። ውድ ቤተሰቦቼ እናንተም ላይክ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ ቪዲዮውን እስከመጨረሻው እንዲያነሳብኝ ማለት ነው። ውድ ቤተሰቦች ወዳችሁ አከብራችኋለሁ። ያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።